እግዚአብሔር እንደ ነፍሰ ጡር ይጮሃል የሚል ምን ላይ ነው ያለው? እንዴት ኢሳይያስ አወጣለት ምዕራፍ 42 ነፍሰ ጡር ይጮሃል። እንደ ነፍሰ ጡር ምዕራፍ ስንት? ትንቢተ ኢሳይያስ ምዕራፍ 42 ቁጥር 42 ከድሮ ዘመን ጀምሮ ዝም ብያለሁ አለ። ዝም ብዬም ታግሻለሁ። አሁን ምጥ እንደያዛት ሴት እጮሃለሁኝ፣ አጠፋለሁ፣ በአንድነትም እጨርሳለሁኝ አለ የጌታ ሰው። ምኑን ነው የሚጨርሰው? ምጥ እንደያዛት ሴት የሚለው መጮህ ለምን አስፈለገ? በአንድነትም ጮህ። እሺ አመሰግናለሁ ሲል ይላል ሁሱ። ስለዛች ቀንና ሰዓት በሰማይ ያሉ መላእክቶች ማርቆስ 13:32 ታውጣላት። ወልድ ቢሆን አያውቁም። ማርቆስ ስንት? 13:32 አልቶልሻል። ስለዛች ቀን ወይም ስለዛች ሰዓት ግን 32 ምዕራፍ ስንት ነው? ማርቆስ 13:32 ያ 13 እሺ በቃ አመሰግናለሁ። እሱ አዳም ሚስቱን ሔዋንን ማለት ነው በወፍራም ዱላ ሊገላት ነበር። ታውቃላችሁ እሱን ነገር? ማስረጃ ልስጣችሁ። መጽሐፍ አክሲማሮስ ዘቅዱስ ኢጲፋንዮስ ነው። የአባት ኤጲፋንዮስ አስተምሮ መጽሐፍ ነው። እንደምናውቀው ቅዱስ ኢጲፋንዮስ የቤተክርስቲያን ታላቅ አባት ነው። ተመልከቱ፣ እንደዚህ ይላል በመጽሐፉ ላይ ፔጅ 197 ላይ እንደዚህ ይላል። አዳም ተቆጥቶ አልቀረም አለ። ከገነት እንጨት አንስቶ እማታለሁ ብሎ ሲል ዘላ ከአትክልቱ ተሰወረች አለ። ሚስቱን በወፍራም ዱላ ሊገላት ነበር። ከዛ አምልጣ ገባች፣ ተሸሸገች፣ አምልጣ ዘላ፣ እሷ ደግሞ ዘላ መለጠች። አዳም ተመለሰ እንጂ ተከትሎ ገብቶ አልመታትም አለ። እና ያው አዳምና ሔዋን ግንቱ ሲሯሯጡ ነበር ማለት ነው። ሊገላት እያሯሯጣት ነበር ማለት ነውና ክርስቲያን ወገን አይደብርም? ትንሽ ሚስቱን ሊደበደብ በወፍራም ዱላ ማለት ነው። ከዛ በኋላ ግን ጀግና ናት፣ ሩጣ መለጠችና በጣም ይገባል። እና እዚህ ጋር መጽሐፉ ተራ መጽሐፍ እንዳይመስላችሁ። ቅዱስ ኢጲፋንዮስ ማለት ጥንታዊ አባት ነው። ሲቀጥል ደግሞ ዳግማዊ ሙሴ የተባለ ተመልክቱ፣ እዚህ መጽሐፍ ላይ ዳግማዊ ሙሴ የተባለ ታላቅ አባት ነው። የመንፈስ ቅዱስ ተሞልቶ የተናገረው ነገር ነውና አዳምና ሔዋን እንደዚህ ይሯሯጣሉ ብላችሁ ታስባላችሁ? አዳም ይሄን አክልፎ ሚስቱን ለመግደል ያስባል? ክርስቲያን ወገኖቻችን መጽሐፋቸው ያግ እንዳሳየው በወፍራም ዱላ ሊደፋት ብሎ እሷ ዘላ አምልጣ ነው ማለት ነው። ኦርቶዶክሳውያን የዚህን የዲያቆናችሁን ውሸት ኑ ተመልከቱ። ክርስቶስ ምን አለ? አንቺ ሴት ካንቺ ጋር ምን አለኝ? ካንቺ የተወለድኩት ስጋዬን ደሜን ልሰጣቸው አይደለም ወይ? ነገር ግን ስጋዬን ደሜን የምሰጥበት ጊዜ ገና አልደረሰም። ሰማችሁት? ዲያቆኑ የኢየሱስን የመጀመሪያ ተአምር እየተረከ ነው። ታሪኩም የሚገኘው የዮሐንስ ወንጌል ምዕራፍ 2 ላይ ነው። ነገር ግን ወንጌሉን ሲያነብ የራሱን ሐሳብ ጨምሯል። ወንጌሉም እንደሚል መጀመሪያ ላሳያችሁ፣ ተመልከቱ። የዮሐንስ ወንጌል ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። 4 ነጥብ። ከዛ እናቱን ብሎ ይቀጥላል። የቱ ጋር ነው ኢየሱስ ደሜን አፈሳለሁ ያለው? ዲያቆን ለምን ጨመርክ? እግዚአብሔር ቃል ላይ ክርስቲያን ወገኖች የት ላይ ነው እንደዛ የሚለው? አሳዩኝ እስቲ። አይልም፣ ጨምሮ የእግዚአብሔር ቃል ላይ። የእግዚአብሔር ቃል ላይ ደግሞ የጨመረ ቅጣቱ ምንድነው ከተባለ መጽሐፍ ቅዱስ የመጨረሻው ፓርት የራእይ መጽሐፍ እንደዚህ ይላል። በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ። ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፈውን መቅሰፍት ይጨምርበታል። ዲያቆኑ ላይ መቅሰፍት መጨመር አለበት። ለምን? የእግዚአብሔር ቃል ላይ ጨምሯል፣ የማይለውን ብሏል። ተመልከቱ ደግሞ መጽሐፍ ምሳሌ ምን እንደሚል እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር አለ። መጨመር የለበትም ግን ዲያቆኑ ጨምሯል። ስለዚህ ምንድነው? ሐሰተኛና አጭበርባሪ ነው ማለት ነው መጽሐፍ ቅዱስ ራሱ እንዳለው። ስለዚህ ክርስቲያን ወገኖቻችን የምትመሩበት ዲያቆናችሁ ሐሰተኛና መቀጸፍ ያለበት ግለሰብ ነው ማለት ነው። ሲቀጥል ደግሞ እንዳያችሁ በጣም ብዙ ቃል ነው የጨመረው። አንድ ቃል ብቻ አይደለም፣ በጣም ብዙ ቃል ነው የጨመረው። እባካችሁ ይሄን ዲያቆናችሁን አውግዙትና ከቤተ ክርስቲያን ለዩት። ለምን? የእግዚአብሔር ቃል ላይ የጨመረ ነው። የእግዚአብሔር ቃል በቃ ምንድነው ያለው? የጨመረ ካለ መቀጸፍ አለበት አለ። እና እባካችሁ የእግዚአብሔርን ቃል ተግብሩላለሁኝ። ወሰላሙ አለይኩም።